እኔ የምልሽም አብርሃም እኮ በቀደም ስጋ አምጥቶ ብቻውን አልበላ መሰለሽ? እሱ አይበላም እሱ የራስ ጥፋት ይሆናል እንጂ እሱ ምንም ነገር ፊቱን ወደ ኋላ አይዞርም። አረ ብታዩ አንቺ እኔን አሰሚኝ ማለት ሁሌ ለሱ ነው የምታውቂው። በቃ እሱ ምንም ጥፋት የለበትም አንቺ ነሽ። እኔማ ምን አደረኩ ብለሽ ነው? ነይ እንብላ እንኳን አላለኝም። አሞኝ እኔ ተኝቼ ብቻውን። ውሸት አታውሪ። ቢ ብሎ ለምኖሻል። አንቺ እምቢ ብለሽ ነው። እሱ ጥፋተኛ አይደለም። ሁሌ ለሱ ነው የምታውቂው። ጥሩ ሰው ነው። በጣም ሲበዛ ጥሩ ሰው። አረ ተይ። እንደዚህ አይነት ሰው አታገኝ። እኔ ነኝ እኮ ልጅሽ። አረ እኔ በልጅነት አላምንም። እሱም የኔ ነው። እኔ እንደዚህ አይነት ነገር አልፈልግም። አረ ብታይ ይዞ የመጣውን ብቻውን በቃ ብታይ በጣም ነው ያዘንኩት። ብቻውን አልበላም። ነቢ ብሎሻል። እውነት እንነጋገር ከተባለ አልበላም ብለሻል። ጥፋተኛ አንቺ ነሽ፣ ሌላ ማንም። እኔ ግን በጣም ነው ያዘንኩት ከሱ ጋር። እንደውም ያለኝ ነገር ከባድ እየሆነ ነው። እንደዚህ አይነት ነገር ጥሩ አይደለም። እሱ ጥሩ ሰው ነው። እውነቴን ነው። ማንም እንደዚህ አይነት ሰው አይገኝም። ጸባዩ ብቻ ይበቃሻል።